ነፃነት ወርቅነህን የገደለችው የሚስቱ እናት ናት። ከደቂቃዎች ከመሞቱ በፊት አሲር ውስጥ መድኃኒት አድርጋ የገደለችው እሷ ናት እየተባለ እየተወራ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያለው ሰላምና እዝነት አይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይጠቅማችሁ እንኳን አይጎዳችሁም። ኢንሻአላህ በቀጣይ ቪዲዮ ስለ አረቦች ስለኛ ምን እያሉ እንደሆነ ምንስ መማር አለብን ምንስ ማድረግ አለብን የሚለውን ቪዲዮ ይዤላችሁ እስከመጣ ድረስ ለጊዜው ላይክ እያደረጋችሁ ተከታተሉኝ። ሀባይቢ እውነት እንነጋገር ተተባለ የልጇን ባል የልጅ ልጆቿን አባት እቺ ሴትዮ ባትወልደውም አብሯት እየኖረ ያለው መሽም እንደ ልጇ አድርጋ እሱም እንደ እናት አድርጓት ነው አይደለ? አንድ ቤት እየኖሩ ያሉት እንዴት ብታስቡት ነው? እንዴትስ አድርጋችሁ ነው እንትን ያላችሁት? ነገሮችን አብላልታችሁ አገጣጥማችሁ የገደለችው የሚስቱ እናት ናት ለማለት ያደረሳችሁ ማለት ነው። ቆይ እንዴት ነው? እስኪ መጀመሪያ ተመናገራችሁ በፊት የሰው ስም ተማጥፋታችሁ በፊት ነገሮችን ሁሉ አንድ ሰው ላይ ተመጣላችሁ በፊት ቆም ብላችሁ ሰቡ። ይሄንን ቪዲዮ ልጆቹ ሲያዩ ምን አይነት ስሜት ይሰማቸዋል? የባልተቤቱ እናትስ ይሄንን ቪዲዮ ስታይ ቅስሟ ምን ያክል እንደሚሰበር ምን ያክል እንደምታዝን ግን ተረድታችሁታል? ያጣችሁ ልጇን ነው ያጣችሁ የልጅ ልጆቿን አባት ነው። እንዴት ነው እናንተ እንደዛ አድርጋችሁ የማይቻል ነገር ግብዳ የሆነ ነገር የጫናችሁባት ማለት ነው? እናንተ ብትሆኑ እውነት ይሄን ነገር ትቀበላላችሁ? እንዴት ነው? ቆይ እንዴት ነው ያኔ ባንድ እየኖሩ ልጄ ብላ እናቴ ብሎ ባንድ እየኖሩ እንዴት ነው ልትገለው የምትችለው? አሲሩን ሰጣችሁ፣ ጁዙን ሰጣችሁ፣ ስበብ ሆነ። ያው ቀኑ ስለደረሰ ሞተ እንጂ እሷ ገደለችው ማለት አይደለም። እና እኔ እንጃ ሀቂቃ ምን አይነት አስተሳሰብ እንዳላችሁ አላውቅም። አሁን ይሄን ቪዲዮ ሚስቱ ስታይ ምን አይነት ስሜት ነው የሚሰማት? ሀዘኗን ራሱ መርሳት አትችልም ማለት ነው። በሀዘን ላይ ሀዘን ነው እየጨመራችሁባቸው ያላችሁት። ሰው ተሞተ በኋላ እንኳን እስኪ ሰላሙን እንስጠው። ተሞተ በኋላ እንኳን ስለዛ ሰው ስለ አንድ ሰው ጥሩ ነገር እናውራ። መጥፎ ነገሩ ይቅርብን። መጥፎ ነገር ለማንም አይጠቅምም። በነገራችን ላይ ራሳችንንም ይጎዳናል፣ ሌላኛውንም ሰው ይጎዳል። እንደገና ደግሞ በተቃራኒው ደግሞ የቤተሰብም ያፈርሳል ማለት ነው። እና ባካችሁ የምታደርጉትን የምታናገሩትን ነገር እያስተዋላችሁ ተናገሩ። እሷ አይደለችም የገደለችው። እንዴት ነው አንድ እናት ልጇን ልትገል የምትችለው? ጥላቷ አይደለ? ደመኛው አይደለ? እንዴት ነው የምትገለው? አሲር ጠጣ፣ ያልተስማማም ወደ ላይ ያለው ሞተ። በእርግጥ ቤት ውስጥ ነው የሞተው ብለዋል። ግን ቤት ውስጥ ሞተ ማለት ሴትዮዋ ገደለችው ማለት አይደለም። ስለዚህ ቢያንስ ልጆቹ እንኳን በሰላም ይኖሩበት፣ ሀዘናቸውን ያጣጥሙበት። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።